አሜሪካ ኢትዮጵያን ጨምሮ በ75 ሀገራት የቪዛ ሂደቶችን ልታቋርጥ ነው። የአሜሪካ የስቴት ዲፓርትመንት የውጭ ሀገር ዜጎች ዳይቨርሲቲ ቪዛ (ዲዲ)ን ጨምሮ ወደ አሜሪካ ሄደው በቋሚነት መኖር ሲፈልጉ የሚሰጣቸው ቪዛ (ኢሚግሬሽን ቪዛ) ሂደት በ75 ሀገራት እንደሚቋረጥ ተገልጿል። ፎክስ ኒውስ የስቴት ዲፓርትመንትን የውስጥ ማስታወሻ ተመለከትኩ ብሎ ባወጣው መረጃ እርምጃው ከፊታችን የፈረንጆቹ ጥር 21 2026 ጀምሮ ወደ ሥራ ይገባል። ይህ ውሳኔ በርካታ የዲቪ አሸናፊዎች ላይ አሉታዊ ተጽዕኖ ያሳድራል። የዲቪ አሸናፊዎች በዚህ ውሳኔ ምክንያት ቪዛ የማግኘት ዕድላቸው ችግር ውስጥ ይገባል። ሂደቱ ይቋረጥባቸዋል ከተባሉ ሀገራት መካከል ኢትዮጵያ፣ ግብፅ፣ ሶማሊያ፣ ኤርትራ፣ ሩሲያ፣ ሱዳን፣ ደቡብ ሱዳን ይገኙበታል። የስቴት ዲፓርትመንት ውሳኔ በመንግሥት ድጋፍ ላይ ጥገኛ የሚሆኑ የውጭ ሀገር ሰዎችን ለመቀነስ ነው ተብሏል። ባለፈው ኅዳር የቪዛ ኦፊሰሮች የአመልካቾችን ጤና፣ የቋንቋ ክህሎት፣ ፋይናንስና የተለያዩ መመዘኛዎችን በመመልከት በመንግሥት ድጋፍ ለመኖር የሚፈልጉ አይነት ከሆነ ቪዛ እንዲከለክሏቸው ታዘው ነበር። የስቴት ዲፓርትመንት ቃል አቀባይ ቶሚ ፒጎት የ75ቱ ሀገራት የቪዛ ሂደት ስቴት ዲፓርትመንት የመንግሥትን ድጋፍ የሚጠቀሙ የውጭ ዜጎች እንዳይገቡ ለመከላከል እንዲቻል የቪዛ ሂደቱ እስኪገመገም እንደሚቆም አረጋግጠዋል። በቅርቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአሜሪካ መንግሥት ድጋፍ በመቀበል የሚኖሩ የውጭ ሀገር ሰዎችን ቁጥር ይፋ አድርገው ነበር። ትራምፕ በአሜሪካ ከሚኖሩ የኢትዮጵያ ተወላጅ ስደተኞች መካከል 47.6 በመቶ ያህሉ ቢያንስ ከቤተሰብ አንዱ የመንግሥት ድጋፍ ተጠቃሚ እንደሆኑ ገልጸዋል። የቪዛ ሂደቱ በስቴት ዲፓርትመንት እስኪገለጽ ድረስ ላልተወሰነ ጊዜ ይቆያልም ተብሏል። በሌላ በኩል ጊዜያዊ ቪዛ ማለትም የቱሪስት የጉብኝት ቪዛ፣ የተማሪዎች የትምህርት ቪዛ፣ አብዛኛው የሥራ ቢዝነስ ቪዛ የአሁኑ ውሳኔ እንደማይመለከታቸው ተነግሯል። እባካችሁ ይህንን አዲስ ቻናል ሰብስክራይብ በማድረግ ትኩስ መረጃ ያግኙ።